አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተከበራችሁ የፌስቡክ ጓደኞቼ እንዴት አመሻችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ለማታውቁኝ ታዲያ መዲና ይባላለሁ ማለት ነው። ዛሬም እንግዲህ በሌላ ቪዲዮ ብቅ ብዬላችኋለሁ። ታዲያ ቪዲዮውን ሼር፣ ኮፒ ሊንክ እያደረጋችሁ ለብዙሃን ሰዎች እንዲደርስ ስላደረጋችሁ ከልብ አመሰግናለሁ። አሁንም እንደተለመደው ቪዲዮውን ታዲያ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙሃን ወንድሞቼ እንዲደርስ አድርጉልኝ። ስለምታደርጉልኝም ከልብ አመሰግናለሁ። ቪዲዮውን ደግሞ አይታችሁ መታችሁ አብራችሁኝ እየሰራችሁ ያላችሁ እንኳን ደስ አላችሁ ማለት ነው። ለመስራትም ዝግጁ ለሆናችሁ ፕሮዳክቶችንም ደግሞ ለመግዛት እንግዲህ አናግራችሁኛል። እንኳን ደስ አላችሁ። ሌሎቻችሁም ገዝታችሁ ተጠቀሙ ነው የምለው። ምሰራው እንግዲህ ኔትወርክ ማርኬቲንግ ወይም ቀጥተኛ ሽያጭ ግብይት ነው የሚባለው። ሁልጊዜ እንደምዘረዝርላችሁ ካምፓኒው ከ10 ሺህ በላይ ምርቶች ያመርታል። ታዲያ ከ2 ሺህ በላይ ፉድ ሰፕሊመንቶችን ለጤና አጋዥ ምግቦችን ያመርትልናል። ታሞ ተመሟቀቅ አስቀድሞ መጠንቀቅ ይባላል አይደል? መከላከል ላይም ይሰራሉ የካምፓኒያችን ምርቶች። ታዲያ ለውጥን የምንፈልግ ስንቶቻችን ነን? እንግዲህ እዚህ ላይ በምስሉ ላይ እንደምትመለከቱት ዝግጁ ናችሁ ወይ ለለውጥ ነው? አዎ ዝግጁ ነን ለለውጥ እንላለን። ስንቶቻችን ነን? ለውጥን እንፈልጋለን፣ ነገር ግን የምንፈልገው ጥቂቶቻችን ነን። ያ ምንድነው? ዋጋ መክፈል የምንችለው ጥቂቶቻችን ነን። ለውጥ በባህሪው ህመም አለው። ህመሙን ለመቻል ህመሙን ያልቻለ ሰው ስኬታማ ሊሆን አይችልም ማለት ነው። ለውጥ ባንድ ጀንበር ወይም ባንድ ሰዓት የሚመጣ አይደለም። በተደጋጋሚ በጽናት ነው የሚመጣው። ለውጥ ባንድ ጊዜ አይመጣም። በየትኛውም ስራ ዘርፍ ላይ ስንሰራ ለውጥ ባንድ ጊዜ አይመጣም። የዘራነውን አዝመራ ገበሬ ምን አለ እህሉን ይዞ ይወጣና ዘሩን ዘርቶ ይመለሳል አይደል እንዴ? ስለዚህ ወዳውኑ እንደዘራ ማጨድ አይችልም፣ መውቃትም አይችልም። ብዙ ዘር ይዘራል፣ ብዙ ዘር መሬቱ ላይ ይዘራል አይደል እንዴ? ስለዚህ ያ የተዘራው ዘር ምን ያደርጋል? የተዘራው ሁሉ ከበቀለ እህል አይሆንም፣ ጥቂቱ ነው የሚበቅለው ማለት ነው። ለምን? ያንን ሁላ የተዘራው ሁላ ከበቀለ ማሳውን ይሞላዋል። የተሰጠውን ብቻ ነው የሚያበቅለው ማለት ነው። ያን ሁላ ብዙ ተራይቷል፣ ጥቂት ነው የሚበቅለው። ያም ደግሞ በቅሎ በሰዓቱ እንጂ የሚወቃው በሰዓቱ እንጂ የሚታጨደው አለ ሰዓቱ አይታጨድም። አንድ ገበሬ እህሉን ዘርቶት ዞር ብሎ ካላየው ማሳውን ምን በቅሎ ያገኘዋል? አረም ነው አይደል እንዴ? ስለዚህ በምንሰራቸው ስራ ዘርፎች ላይ ሁልጊዜ ምን ይፈልጋሉ? ኩትኳቶ ይፈልጋሉ። ኩትኳቶ ከሌለው የዘራነውን ማጨድ አንችልም። የዘራነው እህል ነው አይደል? ለማጨድ ዞር ሲባልስ አረም ነው የሚበቅለው። ስለዚህ በየትኛውም ስራ ዘርፍ ላይ ዋጋ መክፈል አለብን። ብዙ ነገሮች መባል አለ። ብዙ ነገሮች ስለተባል ከስኬታችን የሚያቆመን የለም። ከህልማችን ወደ ኋላ የሚጎትተን ማንም የለም። አላማችን መድረስ የምንፈልገው ቦታ፣ ማሳካት የምንፈልገው ነገር እዛ መድረስ ነው። እቅዳችንን ልንቀይር እንችላለን። አላማችን ግን አንቀይርም። ለምን? የምንፈልገው ነገር ቦታ ላይ ነው። አላማችንን በደንብ አድርገን ግልጽ አድርገን ማወቅ አለብን። ለምን አላማ እንደምንለፋ፣ ወዴት እንደምንሄድ መነሻና መድረሻችንን ካላወቅን ወዴት እንደምንሄድ እንወዛገባለን አይደል? ስለዚህ እዛ ቦታ ላይ ስንደርስ ለውጥ አለ፣ ለውጡ ደስ ይላል እንላለን አይደል እንዴ? የዘራነው አዝመራ ተኩትኳቶ ተትንሽነቱ ተኮትኩቶ ሲያፈራ የያዘው ቡቃያ በጣም ያምራል፣ ደስ ይላል። አበባው ሲፈነድቅ ሁሉ ነገር አይደል እንዴ ያስደስታል። ስኬት እንደዛ ነው። ስለዚህ በአንድ ጀንበር ወይ በአንድ ሰዓት የሚመጣ አይደለም። ዋጋ ያስከፍላል። ህመሙን መቻል አለብን። ስለዚህ እንቅፋቱም ደጋግሞ ሊመታን ይገባል። እንቅፋት ሳይመታን ስኬት የለም። በአንድ ሰው ስኬት መመቅኘት የለብንም። የሰዎች ስኬት ሊያስደስተን ይገባል። በሰዎች ስኬት የማንደሰት ከሆነ ነገ እኛ ስኬታማ እንሆናለን ማለት አይታሰብም። ለምንድነው? በሰዎች ስኬት እየተመቀኘን ነው። ውስጣችን የተጠቀጠቀው በምቀኝነት ስለሆነ የሰዎችን ስኬት ስናይ እንናደዳለን። ለምን? በሰዎች ስኬት የዛ ሰው ስኬት የዛች ሴት ስኬት የኔ ስኬት ነው። ለምን? ሀገሬን ታስጠራለች፣ ሀገሬን ያስጠላል ማለት ነው። ለምንድነው? ደስ ይላል። ታዲያ ብዙ አትሌቶች ይሄዳሉ አይደል? አትሌት ምን ሆነ ያስብለዋል? አትሌት ስለሆኑ አይደለም። አትሌት ማድረግ ያለበትን ነገር ማሟላት አለበት።
እሱም ያንን ትሬኒንግ ሁል ጊዜ መውሰድ ማድረግ አለበት። አትሌት ብቻ ሆኖ እዛ ሩጫው ቀን ተነስቶ መሄድ አይችልም። ተነስቶ ከሄደስ የተባለው ውጤት አይመጣም። ምን ማድረግ አለ? ዝግጁነት ያስፈልጋል። ያንን መራቶ 5000 10000 ለማሸነፍ በቂ የሆነ ትሬኒንግ ማድረግ ያስፈልገናል። ታዲያ በምንሰራው ስራ ላይ ሁል ጊዜ ቁርጠኛ ሆነን የምንሰራቸውን እለት በእለት መስራት አለብን። እለት በእለት መስራትን ካቆም አንድ ሰው መሰልጠንን ወይም መስራትን ካቆመ መሞትን መርጧል ነው። ስለዚህ መስራት ያለብንን ነገር እለት በእለት መስራት አለብን። ሰዎች መጠበቅ የለብንም። የራሳችን ኃላፊነት እስከሆነ ድረስ ኃላፊነታችንን መወጣት አለብን። በምንሰራው ስራ ላይ ሰዎች ለኛ አሚሮ ሹፌር ሊሆኑልን አይችሉም። ሰዎች በእኛ ህይወት ላይ የሚወስኑልን ከሆነ እያንዳንዱ ስቴፕ ሰዎች እኛ እንዲወስኑልን እንፈልጋለን። ስለዚህ እኛ ራሳችን አውቀን የምንሰራው አስተሳሰባችን ከከብቶች የተለየ ነው፣ በአስተሳሰባችን ነው። ስለዚህ ያንን አስበን ሁሉ ነገር የምንሰራው እኛ ነን ማለት ነው። ታዲያ ለምንሰራው ለምናደርገው ነገር ኃላፊነት ወስደን ለዛ ሰው ለዛ ሴት ሳይሆን የምንሰራው ለራሳችን ስንል ነው። ለራሳችን መለወጥ ስንል ሲሆን እንጂ ለሰዎች ብለን አይደለም። ስለዚህ መስራት ስንፈልግ ታለንበት መቀመጫ መነሳት አለብን። መቀመጫው እየቆረቆረን ራሳችንን ካለንበት አለመነሳት ይጎትተናል። ሌላው ሲለወጥ እከሌ ተለውጦ እከሌ እንደዚህ አድርጎ እንላለን። ልንተችን መጀመሪያ ማድነቁን ማመስገኑን ትተን ምን እንፈልጋለን? ያን ሰው ለመተቸት። ያ አይደለም። ያንን ሰው አፕሪሼት ስናደርገው፣ ስናደንቃቸው፣ ስናመሰግናቸው በርቱ፣ ይቻላል፣ ትችላላችሁ ስንላቸው ምን ያህል ሞራናቸው ደስ እንደሚላቸው። ስለዚህ ቅን አመለካከት ለራስ ነው፣ በጎነትም ለራስ ነው። ክፉ ነገር ነው ዘርቶ የሚሄደው፣ አትርፎ የሚሄድ ነገር የለም። እዚች ምድር ላይ የመጣ ነው ኑረን ለመሞት ሳይሆን ኑረን ታሪክ ሰርተን መሄድ ነው። ለትውልድ ጀነሬሽን አውርሰን ልንሄድ ነው። ስለዚህ እኛ ምን እየሰራን ነው? ለትውልድ ምን አበርክተናል? አዎ ትውልድ አሉን። እነዛን ትውልዶቻችንን በመልካም ነገሮች አንጸን ማሳደግ፣ አንጸን የዘራነውን ዘር ጥሩ ፍሬ ሆኖ እንዲያበቅል ማድረግ አለብን። ታዲያ እዚህ ቢዝነስ ላይ ብዙሃን እህት ወንድሞቻችን እንስራ ስንላችሁ ብዙ ነገር የምትሉ አላችሁ። ቀጥሉበት፣ ደስ ይላል። ለምን? የሁላችንም አስተሳሰባችን እንደ መልካችን የተለየ ነው። ስላልገባችሁ ነው። ሲገባችሁ ያ ምንድነው ቅጥር ስራና ቢዝነስ ኦነር የሚባሉት የተለያዩ ናቸው። ቢዝነስ ኦነር ተቀጣሪና ቅጥር ስራ የሚባሉት የተለያዩ ናቸው። ያ ምንድነው ሀሴትና ምንድነው ሀሴት ቢልዲንግ እንዲሁም ደግሞ ተቀጣሪ የሚባሉት የተለያዩ ስለሆነ ነው። ሀሴት ማለት የማያቋርጥ ለትውልድ ጀነሬሽን አውርሰን የምንሄደው ኖርንም አልኖርንም ገቢ ይዞ የሚመጣ ነው። ሀብትና ሀብታምን መለየት አለብን። ሀብት ማለት የማያቋርጥ ነው። እንግዲህ ያ ምንድነው ኢንቨስተሮች ላይ ማለት ነው። ኢንቨስተሮች ላይ ስንሄድ ገንዘባቸው ገንዘብ ያመጣል። ሀብታሞችስ ገንዘብ ብቻ ነው ያላቸው፣ ሌላ የላቸውም። ጤና ይጎላቸዋል። ጤና ሲጎል የያዙትን ገንዘብ ወደ የት ነው? ወደ ሐኪም ቤት ያራግፉና ወደ የት ይሄዳሉ? ከዛን ወደ እርዳታ ነው የሚሄደው። ግድ ነው መርዳት። ሰው ሲኖረው ነው የሚረዳው፣ ሳይኖረው አይረዳም። ታዲያ እንዲኖረኝ ማድረግ ያለብን ነገር ምንድነው? መጀመሪያ እኔ ለመለወጥ እኔ ባያስኩት ስራ ላይ ፎከሱን መስራት አለብኝ። ዛሬ የዓለም ቢሊነሮችን ስንመለከት ዝም ብለው አይደለም ቢሊነር የሆኑት፣ ወይም መጽሐፋቶችን እየጻፉ የያተሙ ለኛ ሁላ እንዲደርስ የነሱ ዕውቀት ለኛ እንዲተርፍ ያደረጉት ትናንት እነሱ የጀመሩት ቢዝነስ የጀመሩት ስራ ብዙ ነገር ተብለዋል። ትችትን አልፈሩም። ትችት ገዳይ ነው። ትችትን ከሌ እንዲህ ቢለኝስ፣ ከሌ እንደዚህ ብትለኝስ እንዲህ ይባላለሁ ከሆነ እየሰራን ያለን ስራ ሰዎች እንዲህ ቢሉኝሳ፣ ሰዎች የከሌ እንዲህ ቢለኝስ፣ እንደዛ አይደለም።
በምንሰራው ስራ የመጀመሪያው የራስ መተማመን ያስፈልገናል። ሁለተኛ ቁርጠኝነት ነው። ቁርጠኝነትና የራስ መተማመን የመጨረሻው ጽናት ነው። በጀመርነው ስራ ላይ ጽናት ሊኖረን ይገባል። የመጣ ቢመጣ ምንም አይነት ተግዳሮት ቢመጣ የማያነቃንቀን ማለት ነው። በምንሰራው ስራ ራሳችንን የመተማመን እስካለን ድረስ በስራችን ላይ ራሳችንን ተተማመን ማንም አለ በግራም ነፈሰ በቀኝም ነፈሰ ማንም አይነቃንቃችሁም። ለምን? ስለምትሰሩ ስራ በደንብ ታውቃላችሁ። ሰው ስለኛ ስላወራ ሰው ስለተቸን አይደለም። መተቸትና ጥሩ ነው፣ መሳቅም ጥሩ ነው፣ ደስ ይላል፣ ያበረታታል፣ ደስ ይላል ማለት ነው። ታልተተቸን እኮ አንበረታም። አዎ ያንን ትችቱን አለመጥላት ነው። ለምን? ያጠነክረናል በደንብ። ይሄማ ይቻላል ማለት ነው። አዎ ይቻላል። ስለዚህን እንዲቻልም እንዳይቻልም የምናደርገው የራሳችን የሀሳባችን ውጤት ነው። እንግዲህ የዓለማችን ቁጥር 1 ቢሊነር ተብሎ የሚታወቀው ቢልጌት ነው። ቢልጌት ሶፍትዌርን ሲገነባ ምንድነው የተባለ? ብዙ ነገር ተብሏል። በጓደኞቹ ተገሏል። ዛሬ የያዝነው ስማርት ስልክ ኮምፒውተር እንግዲህ ትናንት ቢልጌት የተተቸበት ነው። አያችሁ? ዛሬ አምፖልን ስናበራ አምፖልን የፈጠረልን ቶማስ ኤዲሰንስ ብዙ ነገር ተብሏል። ከትምህርት ቤት አትረባም ደደብ ነው ተብሎ ያንቺ ልጅ ደደብ ነው ተብሎ ተባረረ። እናት ደግሞ የኔ ልጅ ደደብ አይደለም ብላ አስተማረች ቤቷ። ከዛስ አምፖልን ፈጠረልን። አምፖልን ስለፈጠረልን ማብራት ችለናል። እሱ ባይፈጥረው ኑሮ ማብራት እንችላለን እንዴ? አንችልም። ስለዚህ ሁሉም ነገር አዳዲስ ነገር ሲመጣ ለኛ አዲስ ነው አይደል እንዴ? ከአዲስ ነገሮች ጋር ተጣብቀን መሄድ፣ አዲስ ነገርን ለማወቅ ዝግጁ ካልሆን ወደ ኋላ እንቀራለን። ታዲያ ይሄንን አምፖልን አበራል። ምን አሉት? ቶማስን 9999 ጊዜ ወደክ አሉት አይደል እንዴ? አሎ ተሳሳትክ ነው? አልተሳሳትኩም። 9999 ጊዜ የደጋገምኩት አምፖል እንዴት ማብራት እንዳለበት ነው ያየውታል። አያችሁ? ሰው በሚሰራው ስራ ላይ ስህተት ሊኖረው ይችላል። ሰው ካልተሳሳተ አይማርም። ከስህተታችን መማራችን ነገ አንደግመውም። እየተማርን የምንሄደው ስናጠፋ ነው። ካልተማርን አናጠፋም ማለት ነው። በአንድ ጊዜ ጎሎች አይገቡም አይደል እንዴ? ሲደጋገሙ ነው። በአንድ ጊዜ ትምህርት ጽፈን አልገባንም፣ በተደጋጋሚ ነው። ህፃን ሁነን በአንድ ጊዜ ብድግ ብለን ቁመን አልሄድንም። እናታችን ቀስ ቀስ እያለች አስለምዳናለች። ስለዚህ ሁሉም ነገር ምንድነው? በቀስቀስ ነው። ልምዶች እንዴት ነው? ከትንሽ ይጀምራሉ። ከትንሽ ጀምረው እየተደጋገሙ እንሄዳለን። ቡና ለመጠጣት ምን ያስፈልጋል? የመጀመሪያ ትንሽ እየጠጡ ከዛን ነገ ተነገ ወዳ እያለ እየተለማመደ ይመጣል። አያችሁ? ከዛም በኋላ ምን ያደርጋል? የቡና ሱስ ይይዛል ማለት ነው። እነዛ ሰዎች ቡና ካልጠጡ መዋል አይችሉም። ለምን? በቀስቀስ እየተደረገ ልምድ ይሆናል። እንላመደዋለን። ያንን ልምድ የምናደርገው በየትኛውም ስራ ዘርፍ ላይ ስንሰራ ተትንሽ እየለመርን ስንመጣ ምን እናደርጋለን? ያ ነገር ውስጣችን እንዲገባ ያደርግልናል። ምን ሰራውን ስራ ማለት ነው። ማንም ሰው አንድ ነገር በአንድ ጊዜ አይገባውም። በመደጋገም ነው። ስለዚህ በምንሰራው ስራ ላይ ቁርጠኛ እንሁን። የራስ መተማመን ይኑረን። ሰዎች ቢተቹንም መተቸት ጥሩ ነው፣ መሳቅም ጥሩ ነው። ኤነርጂ ይኖረናል። ይቻላል የሚልን ያማ ከሌለ ዝም ብለን ከሄድን ትክክል ነኝ እንላለን። ኮመንት ሊኖረን ይገባል። ኮመንት ካለን የኛን ስህተት ሰዎች ናቸው የሚያርሙን አይደል? ስለዚህ እነዛ ደግሞ በርቱ ይለናል ውስጣችን። ስለዚህ ያን ደግሞ የራስ መተማመን ሊኖረን ይገባል። የመጀመሪያው ሰዎች ለተቹን ብቻ ትክክል አይደሉም ትክክል ናቸው ማለት ሳይሆን እኔ የምሄድበት መንገድ የመጀመሪያው ትክክል ነው ወይ? አዎ ትክክል ነው። እኔ እስካመንኩ ድረስ ሌላውን ቢተቸኝም ያነቃቃኛል፣ አላርም ይሆነናል። እኛ ከመስታወት ቀጥሎ ሰዎች ለኛ መስታወት ናቸው። ስለዚህ ማየት ያለብን
ሁሉንም ሰው በአንድ መነጽር አይደለም፣ በተለያየ መነጽር ነው። አሁን አይናቸውን ላይን በሽታ የታዘዘው መነጽርና ለኛ የነሱን መነጽር ብንለብስ የሚታየን የተለያየ ነው። ለነሱ ጥርት ያለ ጉልት ያለ ይታያቸዋል። ለኛ ደግሞ ፀሐዩ ይደበላለቅብናል። ለምን? ለኛ አልታዘዘም ያ መነጽር። ስለዚህ ቀይ መነጽር ከለበስ ቀይ መነጽር የፀሐይ መነጽሮች አሉ። እነሱን ቀይ ከመነጽር ከለበስ ቀይ ነው፣ ጥቁር ከለበስ ጥቁር ነው አይደለም? ስለዚህ ሁላችንም አስተሳሰባችን እንደዛ ነው። ስለዚህ ለመስራት ዝግጁ ለሆናችሁ ብቻ ኑ አብረን እንስራ፣ ኑ አብረን እንለወጥ እላለሁ። መለወጥ ለምትፈልጉ ብቻ መለወጥ ስንፈልግ ከውስጥ አንገብጋቢ ፍላጎት ሪዝን ይኖራል። አዎ ሁሉም ሰው አለው። እዚች ምድር ላይ መጣ ነው አንድ ጊዜ 2 ጊዜ 3 ጊዜ ልንኖር አይደለም። የምንኖረው አንድ ጊዜ ነው። ያም ስንኖር እንዲኖረን የምንፈልገው ነገር አለ፣ ማድረግ የምንፈልገው ነገር አለ። እየኖርን ነው ወይ እያደረግን ነው ወይ? ጥያቄ ምልክት ነው። ስለዚህ መስራት መለወጥ ግዴታ ነው። ራሳችን ስንለውጥ ማህበረሰባችን ብሎም ሀገራችን ስመጠር ማድረግ እንችላለን። አዎ በአንድ አትሌት ሩጫ ላይ ብዙ ሰዎች ናቸው አይደል የሚሳተፉት። ስለዚህ እዛ ላይ ሪከርዱን የሚሰብረው ማን ነው? ወርቁን የሚያመጣው ትናንት በቂ ትሬኒንግ ያደረገው ነው፣ በቂ ትሬኒንግ ያደረገችው ነው። ስለዚህ በምንሰራው ስራ ላይ እንደዛ ነው። የኳስ ተጫዋቾች ጎሉን የሚያስገባው አንድ ሰው ነው አይደል? በቲም ነው አይደለ? የትኛውም ስራ ላይ በቲም ነው። በቲም ሲሰራ ውጤት አለ። በቲም ካልተሰራ ውጤት የለም። ብቻችንን ሂደን አይተነዋል። የመጣ ነገር አለ እንዴ? የለም። ድካም ነው። ስለዚህ ቲም ወርክ ስንሰራ ውጤቶች አሉት። ታዲያ ቢዝነስ የምሰራው ካምፓኒ ጋር ቲም ወርክ ነው የምንሰራው። ብቻ አይደለም፣ ብቻ ተሰርቶ አይተነዋል። በቲም ወርክ ደግሞ በጣም ውጤት አለው። እናንተ ብቻችሁን የምትሰሩትን በቲም ሲሰራ ደግሞ በአንድ ሰዓት ውስጥ እንግዲህ ከ2000 ሰዓት እስከ 4000 ሰዓት ይሰራሉ። በቲም ማለት ነው። አያችሁ የህብረት ስራ ስራውንም ያቀለዋል። በቲም የሆነ ነገር ቡድን ስራ ቀላል ነው ማለት ነው። ታዲያ የምንሰራው በቲም ወርክ ነው። ምቀኝነት በሌለበት በህብረት የምናድግበት የሱ እድገት የኔ እድገት፣ የኔ እድገት የሱ እድገት፣ የሱ እድገት የኔ እድገት፣ የኔ እድገት የሱ እድገት ነው። ታዲያ እዚህ ካምፓኒ ጋር ስንመጣ ደስ የሚለው ካምፓኒው ፕሮዳክቶች አሉት። ሌላ ስራ ላይ ስንሰራስ አለ እንዴ? ፕሮዳክት ወይም ጤናችን እየጠበቅን ነው እንደምንሰራው ሌላ ስራ ላይ አይደለም። እዚህ ካምፓኒ ላይ ጤናችን እየጠበቅን የምንሰራው ካምፓኒ ነው። በዛ ላይ ዓለም አቀፍ ጉዞዎች ሁሉ አሉት። መኪና ሽልማቶች አሉ። ቢሊነር የምንሆንበት ከቢሊነሮች ጋር እየሰራሁ ነው ያለሁት። እኔ ብቻ አይደለሁም። እንግዲህ ሁላችንም የተለያየ ቋንቋ ተናጋሪዎች መስራት ይቻላል። ትምህርት እውቀት አይጠይቅም፣ ቦታም አይገድብም፣ ምንም አይነትም ክሎትንም አይጠይቅም። ሁሉም ሰው በያዘው ስማርት ስልክ መስራት ይችላል። የመጀመሪያው ለውጥን መፈለግ ነው፣ ፈልጎ ማግኘት ነው። ስለዚህ ኑ አብረን እንስራ እላለሁ። ዛሬም አልረፈደም። ስለዚህ መስራት ትችላላችሁ። ጊዜያችንን በአግባቡ መጠቀም አለብን። ጊዜ በአግባቡ ካልተጠቀምንበት ጊዜን ካባከን ነው። በጊዜ ከተጫወት ይጫወትብናል። የጊዜ ጀግና እንጂ የሰው ጀግና የለም። ጊዜያችንን በአግባቡ እንጠቀም። ወጣትነትን መጠቀም አለብን። ጉልበታችን ሲደክም አይደለም አይዲያዎች የሚመጡልን፣ የዛን ጊዜ ነው አይደል? አንድ ሰው ገንዘብ ኑሮት አጠቃቀሙን ሳያውቀው ያልቃል። ካለቀ በኋላ ይባንናል። አያችሁ? ስለዚህ ሁሉም ነገር ምን ይፈልጋል? የመጀመሪያው ያንን ገንዘብ አግኝቼ ምን ማድረግ አለብኝ? በምሰራው ስራ ላይስ ምን ያህል ዝግጁ ነኝ? ራሴን ቀይሬ ማህበረሰብን። ስለዚህ መስራት እንችላለን። መሰደድም ይበቃል፣ ቅጥር ስራም ይበቃል። አይተነዋል አይደል? ስለዚህ እዚህ ቢዝነስ ላይ ተቀጥረን ወይ ቀጥረን አይደለም፣ አለቃ የለብንም። አለቃ ራሳችን ነን። ኑ እንስራ። እዚህ ላይ ደሞዝ ሳይሆን ኮሚሽን ነው የሚከፈልን። ኮሚሽን ደግሞ በሰራን መጠን ካምፓኒው ጋር ሰርተው ቢሊነር የሆኑ አሉ። ከቢሊነሮች ጋር ነው የምንሰራው። ቢሊነር ሆነው ቢሊነርም ያደረጉ አሉ። አዎ እነሱ ችለዋል፣ እኔም እችላለሁ፣ እናንተም ትችላላችሁ፣ እኔ እችላለሁ። ስለዚህ እንስራ፣ እንለወጥ እላለሁ። ፕሮዳክታችን እየተጠቀም ጤናችን እየጠበቅን ነው በካንሰር፣ በደም ግፊት፣ በልብ ድካም፣ በጨንጓራ፣ በደም ግፊት፣ በፀጉር መሰባበር ችግሮች፣ አይን አለማየት ከጊዜ በኋላ፣ ጆሮ አለመስማት ከጊዜ በኋላ፣
የጥርስ መብረዝና የጥርስ መቦርቦር፣ የድካም የመሰማት እንዲሁም ደግሞ እርጅና አለ አይደለ? ያንን እርጅናን ደግሞ ሰዎች ሲያረጁ ምን ይላሉ? አባት እናቶቻችን እድሜያቸው ሲገፋ እንግዲህ ድካም ይሰማቸዋል። ጠንካራ እንዲሆኑ ካልሸም ማለት 95% የሚይዝን ካልሸምና ምርቶልናል። ለአጥንትና ጥርስ ላይ የሚሰራ ሚና ማለት ነው። የጥርስ ሳሙናዎች አሉ ካምፓኒው ጋር፣ ብርድ ልብሶች፣ ሽቶዎች አሉት። ካምፓኒው በብዙ ዘርፎች ነው የሚሰራው። በሰፕልመንት ብቻ አይደለም። በሬስቴት ላይ ይሰራል፣ ኢንቨስትመንት ላይ ይሰራል፣ ቱሪዝም ላይ ይሰራል፣ ትምህርት ላይም ትራንስፖርት ላይም ይሰራል። የሁሉም ታዲያ ዲፓርትመንታቸው ይለያል። አዎ፣ ስለዚህ መለወጥ ይቻላል። ለመለወጥ መጀመሪያ ማን መዘጋጀት አለበት? እኔ ዝግጁ መሆን አለብኝ። እኔ ዝግጁ ከሆንክ ምንጊዜም ስኬት ወደኛ ሲመጣ እኛ አያስፈልገንም ካልነው በኋላ እንለድማለን። ባረኩት ኑሮ ሞክሬ ባጣሁት ኑሮ እንላለን። መሞከርን የሚያህል ነገር የለም። ስለዚህ መሞከር ያስደስታል ማለት ነው። ሞክረን ባናገኝ ምንም የሚቀር ነገር የለም። ሞክረነውሳ አይ ሞክሬዋለሁ አይቼዋለሁኝ። ሞክረን ደግሞ እስከ መጨረሻው። ስኬት በመጀመር ውስጥ አይደለም በመጨረስ ውስጥ ነው ውጤቱን የምናውቀው። መጀመርማ ሁሉም ሰው ይጀምራል፣ ነገር ግን መጨረስ አይችልም። የለውጥ ባህሪው ይሄ ነው። ስለዚህ አንድ ሰው ጀምሮ መጨረስ አይችልም። መጨረስ አለብን። ያም እንግዲህ በአንድ ጊዜ ተረግዞ በአንድ ጊዜ እንደማይወለድ ሁሉ፣ ስለዚህ ውሃ ሲጠማን እኛ ወደ ውሃው እንጂ የምንሄደው ውሃው ወደኛ አይመጣም። ስለዚህ ስኬት ወደኛ ሲመጣ እኛ ደግሞ አይሆንም አይደለም። ያ ነገር የመጣው ለበጎ ነገር ነው። ተቀብለን ማየት የኛ ነው ማለት ነው። ስለዚህ ካምፓኒያችን የ33 ዓመት ልምድና ቆይታ አለው። እንግዲህ አሁን ደግሞ የ2026 የአዲሱ ዓመት ትልልቅ ኦፖርቹኒቲዎች ፊት ለፊታችን ትልልቅ አዳዲስ ነገሮች ተቀምጠውልናል። እነሱንም እንግዲህ ሸር ማደርጋችሁ ይሆናል። ሌሎቻችሁም እንግዲህ ቪዲዮውን አይታችሁ መታችሁ አብራችሁ እየሰራ ያላችሁ በርቱ። ሌሎቻችሁ ምን እንስራላላችሁ? ታዲያ ቪዲዮውን ለብዙሃን ወንድሞች እንዲደርስ ሸር ኮፒ ሊንክ እያደረጋችሁ አድርሱልኝ። እንግዲህ እዚህ ካምፓኒ ላይ ስንሰራ እየሰራን የምንማርበት እዚህ ላይ የትምህርት እውቀት አይጠይቅም ሲባል ካምፓኒ ራሱ የሆነ ዴቨሎፕመንት አመለካከት ለውጥ ስልጠናዎች አሉት፣ ቤዚክ ትሬኒንጎች አሉት። እነሱን እንወስዳለን ማለት ነው። መልካም የስኬት ዘመን። ስኬት ላይ እንገናኝ። ፕሮዳክቱን የምትፈልጉ ላይ ባለው ሰብ ቁጥር አናግሩኝ። ስራውንም ለምትፈልጉ ማለት ነው። የትም ቦታ ሆናችሁ መስራት ትችላላችሁ። ቦታ አይገድባችሁም፣ ልምድም አይጠይቅም።